ኮሜዲያን ፍልፍሉ ምን ሆነ? የበርካታ ሰዎች ይሳቅ ምንጭ የሆነው ወንድማችን ኮሜዲያን ፍልፍሉ በስትሮክ ህመም በጠና ታሞ ሆስፒታል መግባቱ ተነግሯል። እንዴት ተጋጠመው የሚለውንም ጉዳይ ዳሎል ኢንተርቴይንመንት በግልጽና በሰፊው አብራርቶልናል። ስትሮክ እንዴት በዚህ እድሜ ያጋጠመው፣ ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማልና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። ዮ ፋሚሊያንስ እንዴት ናችሁልኝ? ኤቢኔ አቢሪያክ ዛሬ የምናየው ስለ ፍልፍሉ ነው። ፍልፍሉ ምን ያጋጠመው እና ሌሎችም ፍልፍሉ አዝናኝና አሪፍ ቪዲዮዎችም ተዘጋጅተዋል። ከመጨረሻው ከኔ ጋር ቆዩ። ወደ ቪዲዮ ሌትስ ጎ። ሁላችሁም ፈጣሪ ማርህ ያላችሁ በኮመንት ቤተሰብ ቪዲዮን ጀምሩት። ያሳዝናል። ሁላችሁም ፈጣሪ ማር በሉት። የምንወደው ወንድማችን ኮሜዲያን ፍልፍሉ ታሞ ሆስፒታል መግባቱ ተሰምቷል። የበርካታ ሰዎች ይሳቅ ምንጭ የሆነው ወንድማችን ኮሜዲያን ፍልፍሉ በስትሮክ ህመም በጠና ታሞ ሆስፒታል መግባቱ ተነግሯል። በቀረጻ ላይ ያለ ድንገት ህመም እንደጀመረው የተነገረ ሲሆን አሁን ሆስፒታል ተኝቶ ሕክምና እየተደረገለት ይገኛል። ታዲያ ሁላችሁም ለወንድማችን ኮሜዲያን ፍልፍሉ በየሃይማኖታችሁ ፈጣሪ ምህረቱን እንዲልክለት ጸሎት አድርጉለት። ፈጣሪ ምህረቱን ልኮልህ ድነ ወደምትወደው የጥበብ ስራም እንድትመለስ ምኞታችን ነው። ፈጣሪ ጨርሶ ይማረ እና ቪዲዮ እንዳያችሁት ነው ቤተሰብ ሁላችሁም በየሃይማኖታችሁ ኮሜዲያን ፍልፍሉ ጸልዩለት ጸልዩልኝ እያለ ነው። ለኮሜዲያን ፍልፍሉ ጸልዩለት እና ቤተሰብ ያልገባኝ ነገር ግን ስትሮክ የሚባለውን ህመም እኔ አላቆም በርግጥ እውነት ለመናገር አላቆም። ነገር ግን ስትሮክ ምንድነው? ሐኪሞች ወይ ምናምን ስትሮክ ምን እንደሆነ የምታውቁት ካላችሁ ፕሊዝ ኮመንት ላይ አሳውቁኝ። ዳሎል ኢንተርቴይንመንትም ሰፊ ትንተና ሰጥቷል ስለ ስትሮኩም። ብቻ ግን በየሃይማኖታችሁ ለኮሜዲያን ፍልፍሉ እንድጸልዩለት እንጠይቃለን። አዶዬ የሚገርምህ አንድ ነገር ማስታወሰው አለ። አንድ ሰው ከሀገር ቤት ይመጣና የድሮ የመንግስት ሆስፒታል ወረፋ ምናምን አለ። ወረፋ ይዞ ታክሞ ምን ብሎ ድኖ ይሄዳል። በአመቱም እንደዛው ሌሊት መጥቶ ወረፋ ይይዛል። ወረፋ ይዞ ምን ብሎ ሐኪሙ ጋር ቀረበ። እንዲህ ባለፈው ታክመሃል ድናሃል አይደል አለው። አዎ። አሁን ለመጣ ሲለው ለምስክርነት አለ። ለምስክርነት መጣ። አዎ መዳን። ስለዚህ በእኔም የሚያምረው ድኜ ቦታዬ ላይ መድረኬ ላይ ቁጭ ብዬ ለማሳየት ያብቃኝ ነው። ኮሜዲያን ፍልፍሉ የእውነቱም ወደ መድረክ ወደ ስራ መጥተህ እንድናይ በጣም እንፈልጋለን። ያው እንደሚሻልህም አልጠራጠርም። በጣም ሰፊ ቪዲዮዎችና የኮሜዲያን ፍልፍሉ አስቂኝ ቪዲዮዎች በመጨረሻ ላይም ተዘጋጅተዋል። እስከ መጨረሻው ከኔ ጋር ቆዩ። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ልጆችን ማስተዳደርና አልችልም። አስቂኝ ቪዲዮዎች በጣም የሚገርሙት እኮ I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit. ቤተሰብ እንደምታዩት ነው። በጣም ፈጣሪ ጨርሶ ይማርህ እያልን አሁን ደግሞ የዳሎል ኢንተርቴይንመንት ማለትም ዶክተሩ ዳሎል ኢንተርቴይንመንት ስለ ህመሙና ስለ ሁሉ ነገር አብራርቶልናል። እንየው። ፍልፍሉን ምን አጋጥሞት ነው እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። ኢንቦክሴ ኦልሞስት በዚህ ቪዲዮ ተጨናንቋል ማለት እችላለሁ። እና እንግዲህ የተፈጠረውን ነገር ላብራራላችሁ። አባይ ቲቪ ላይ የተለቀቀው ኢንተርቪው ላይ ስትሮክ እንዳጋጠመው ራሱ ሲናገር ዶክተር እስከዳርም ስለተፈጠረው ነገር በደንብ ስታብራራ ነበር። የውስጥ ደዌ ህክምና ስፔሻሊስት ናት አግዘን ስትሮክ ሴንተር ላይ። እና ለማንኛውም ስትሮክ እንዴት በዚህ እድሜ ያጋጠመው፣ ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማልና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። የሱ እንግዲህ እንደምታዩት ፊቱ ኖርማል ነው እና ተኝቶ እያወራ ነው፣ እየሳቀ ነው፣ እየቀለደ ነው። እና ደግሞ 3 ቀን ምናምን ቆይቼ ነው የመጣሁት እያለ ነበር። እንዴት ይሄ ነገር ሊፈጠር ቻለ ብላችሁ ጠይቃችሁኛል። በመጀመሪያ ደረጃ ይሄን ነገር ዲያግኖዝ ያደረገው ዶክተር በጣም ለሱ አድናቆቴን መግለጽ ፈልጋለሁ። ፍልፍሉ ላይ የተፈጠረው ነገር በጣም ብዙ ጊዜ ኢመርጀንሲ ላይ በጣም ትሪክ ከሚያደርጉ ነገሮች ውስጥ አንዱ ነው። ማለትም ስትሮክ ዩዥዋሊ የቀኝ ወይም የግራ ብሬናችን ላይ ነው የሚያጋጥመው። ቤተሰብ እንደምታዩት ነው ዳሎል እንደሚለው ከሆነ ስትሮክ የሚባለው ህመም በቃ እንደ ፓራላይዝ ማለት ነው። የሆነ በቀኝ ወይ ምናምን በቃ ያደመዛቸዋል ያለ ነው። ፊታችሁን ይቀያየራቸዋል ምናምን። ፍልፍሉ ግን እንደዛ አላጋጠመውም። ይገርማል። ብቻ ግን እስከ መጨረሻው እንየው እና ይሄ ነገር በሚፈጠርበት ጊዜ ዩዥዋሊ በአንድ በኩል እንሰንፋለን። ማለት ለምሳሌ በግራ በኩል አእምሮአችን ላይ ስትሮክ ከተፈጠረ የተለያዩ የስትሮክ አይነቶች አሉ። እሱን አስረዳችኋለሁና ኤኒዌይ ከተፈጠረ ይሄኛው የግራ አንጎላችን በቀኝ በኩል ያለውን አካላችንን ነው የሚቆጣጠረውና የቀኝ በኩል እጃችን እግራችን ይወድቃል። ፊታችንም ወደ አንድ ሳይድ ይሆንና ማውራት እስከሚከብደን ድረስ መንቀሳቀስ እስከሚከብደን ድረስ ነው የሚፈጠረው። በቀኝ በኩል ከተፈጠረ ደግሞ በግራ በኩል ይሄ ነገር ይፈጠራል። ምን አይነት ህመም ነው ግን? የፍልፍሉ በጣም የሚያስቸግር አይነት ስትሮክ ነው። ማለትም ከኋላ ያለው ሰረብለም ይባላል ታውቁታላችሁ ብዬ አስባለሁ።
ድሮ ስንማር እንግዲህ ሳይንስ ላይ ሰረብረምና ሰረብለም ተምረናልና ሰረብለም የሚባለው ከኋላ የሚገኘው የአንጎላችን ክፍል ነው እና ዩዥዋሊ ባላንስ ምናምን ነው የሚቆጣጠረው የማስታወክ የማቅለሽለሽ ምናምን ነገሮችን ነው የምናየው ማለት ነው እዛ ጋር ችግር ሲፈጠር ቅድም ትሪክ ያደርገናል ያልኳችሁ ለዚህ ነው። አሁን ፍልፍሉም 3 ቀን ሙሉ ያው ማቅለሽለሽ ባላንሱን መሳት ምናምን ነገር ነበረው እና ጨጓራ ነው ወይ የሆነ ነገር ነው ሲባል ግን የተፈጠረው ስትሮክ ሆኖ ማለትም የደም መቋረጥ ስትሮክ ስኬሚክ ስትሮክ የሚባለው ነው የተፈጠረው ሰረብለሙ ላይ ማለት ነው። እና እንግዲህ ያሳየ የነበረው ምልክት ግራም ያጋባ ነው ማለት ነው። ለዛ ነው ዶክተሩን እኔ ያደንቀዋለሁ ያልኳችሁ። እንደዚህ አይነት ስትሮኮች በጣም ብዙ ጊዜ ያስቸግራሉ የሚፈጠሩትን በጣም አልፎ ነውና ይሄ ነው እንግዲህ የተፈጠረው እሱ ያየ የነበረው ምልክት ምንድነው ማቅለሽለሽ ማዞር ምናምን ባላንሱ መሳት እና 3 ቀን ቆይቶ ነው የመጣው። ዩዥዋሊ ስትሮክ ሲሆን የሚመከረው በ4 ሰዓታት ውስጥ እንደውም ትሪትመንት ቢጀምር ነው የሚመከረው ግን 3 ቀን የቆየው በዚህ ምክንያት ነው። ኤኒዌይ በሰላም ሆስፒታል መድረሱም አንድ ነገር ነው እና ይሄ ነገር ከተፈጠረ በኋላ አሁን ትሪትመንት እያገኘ ነው ያለው። ወጣቶች የሆናችሁ ሰዎች ከእድሜው አንጻር ሳስረዳችሁ እንግዲህ ዶክተር እስከዳር እዛ ቪዲዮ ላይ ስታብራራ ነበረ 26% ወጣቶች ናቸው ማለትም ከ50 ዓመት በታች የሆኑ ሰዎች ናቸው። ይሄ በጣም ሂውጅ ነምበር ነው። ስትሮክ እንግዲህ የ70-80 ዓመት ሰዎች ነገር ነው የሚመስለን ግን 26% ወጣቶች ናቸው ብላ ስትናገር ነበረ። ከዛ በተጨማሪ ደግሞ መጠንቀቅ ያለብን አሁን ላይ ግፊትና ስኳር በጣም ያንግ በሆኑ ሰዎች እየተከሰተ ነው። ጊዜው እንደድሮ አይደለም። የትልልቅ ሰዎች በሽታኛ ላይ እየመጣ ስለሆነ በጣም ሲሪየስሊ ሰውነታችንን ኪሎአችንን መቀነስ አለብን፣ እንቅስቃሴ ማድረግ አለብን። ይሄ በጣም ሲሪየስ ነው። ምክንያቱም ስትሮክ ከሚፈጠርባቸው ምክንያቶች ዋነኞቹ ግፊትና ስኳር ናቸው። ስለዚህ ስትሮክ ማለት ደግሞ የደቂቃዎች ጉዳይ ነው። ህይወታችንን በአንዴ ልናጣ እንችላለን። ምክንያቱም ያ ስትሮክ የተፈጠረበት የአንጎላችን ክፍል በጣም ኢምፖርታንት ሆነ በአንዴ ጸጥ ሊያደርገንም ይችላል። ከዛ በተጨማሪ ደግሞ እድሜ ልክ ፓራላይዝድ ሊያደርገንም ይችላል። ስትሮክ በጣም ጉዳይ ነውና በደንብ ሰውነታችንን መንከባከብ አለብን ብዬ አስባለሁ። ቼክ አፕ መደረግ አለብን ብዬ ነው ማስበው። ሌላው ደግሞ ቅድም እንዳልኳችሁ ስትሮክ 2 አይነት ስትሮክ አለ ብያችኋለሁ። አንደኛው ስኬሚክ ስትሮክ ይባላል። ስኬሚክ ስትሮክ አሁን ፍልፍሉ ላይ እንደተፈጠረው አይነት ይሄ ደም መቋረጥ ማለት ነው። ለምሳሌ የሆነ የጓጎለ ነገር ሄዶ ያንን ደም ስራችንን ሲዘጋ ደም ሲቋረጥ የሚፈጠረው ስትሮክ ማለት ነው። ሄሞራጂክ ስትሮክ የሚባለው ደግሞ ደም ሲፈስ ከደም ስራችን ውጪ ደም ሲፈስ ማለት ነው። ስለዚህ በሁለት አይነት መንገድ ስትሮክ ሊፈጠር ይችላል። ዋነኛው የስትሮክ ሪስክ ፋክተር ግፊት ነው። ግፊት በጣም መቆጣጠር አለብን። ስለዚህ ግፊታችንን ቼክ ማድረግ አለብን፣ ደም ግፊታችንን መቆጣጠር አለብን ማለት ነው። ነገሩ ግልጽ ሆኖላችኋል ብዬ አስባለሁ። ፍልፍሉ እንግዲህ እግዚአብሔር ይማር፣ በሰላም ለቤት ያብቃ ማለት ፈልጋለሁ። እናም ደግሞ የአባይ ቲቪ ክሩ በጣም እናመሰግናለን። ከፍልፍሉ ፋሚሊ ጋር አንድ ላይ ነን፣ አብረን በዓልን እያሳለፍን ነው ስላላችሁ በጣም ያው እንደምታዩት ዳሎል ኢንተርቴይንመንት በገራሚ ባሪፍ ሁኔታ ገልጾልናል። ስትሮክ በጣም አደገኛ ነው እንደምታዩት እና ምን እያለ ነው ወጣቶችም ይሄ ነገር 26% አደጋ አለው ምናምን ሲል ሰምታችኋል። እና ወጣቶች የሆናችሁ ማለት ነው ስፖርት ዱብ ማለት አትርሱ። ፍልፍሉ ዳሎል እንዳለው ለቤት ያብቃላለው። አሁን ደግሞ የፍልፍሉ አስቂኝ በጣም የሚያዝናኑ ቪዲዮዎች አሳያችኋለሁ። ቤተሰብ እስከዚህ ከመጣችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሌባ ሌሊት ቤት ገብቶ ለማባረር ፈርቼ ተከናንቤ ተኝቼ አውቃለሁ። አዎ እንዴ ምን ነው? እኔ በደንብ እንኳን ገብቶ አይደለም ከነያሉ ሰይፊ ሌባ ገባ ክፍለ ሀገር ከባለቤቴ ጋር የደም ዘመድ ጋር እና ሰዎች የሉ ሌባ ገባ ልጅ እያዩኝ አይኔን ገልጬ ህል ጀመር። አልሰማውም ለማለት ከድንጋጤ ነው ፈርቻለሁ። አረ ሌባ ገብቷል። እዛ እንደውም በረት ውስጥ አህያ ምናምን አለ ወይ ጅብ ይሆናል። ተነሱ ጣለች። አረ አልወጣም ዝም ብለን ያንጠለጠልኩ አለች። እንዴ ለማንጠልጠሉ ከኔ አህያው አይሻልም እንዴ? ይችላል ፍልፍሉ ይችላል። አረ ፍልፍሉ ማርያምን ፍልፍሉ ለቤት ያብቃ። የኔ አባት ለቤት ያብቃ። ሰምታችሁ ተልቀልዱን ወንድ ልጅ ነህ ለምን ትፈራለህ? አንጠልጥላ ምናምን ማንጠልጠል ለማንጠሉ አህያው አንጠልጥሏል። እምዬ ምንም አትበይ ዝም ብለሽ አስተኝኝ። እኔ እፈራለሁ። ፍልፍሉ ለቤት ያብቃ። በሃይማኖታችሁ በጸልዩለት ለፍልፍሉ ላለው ፍልፍሉ ወደ መድረኩ ወደ ኮሜዲያኑ ይመለስ። እስከዚህ ድረስ የመጣችሁ በጣም ቴንክ ዩ። የዛሬ ቪዲዮአችን ያው
ፍልፍሉ ላይ ፎከስ ያደረገ ነው። በሌላ አሪፍና አዝናናኝ ቁም ነገር በሆነ ቪዲዮ እስከምንገናኝ በያላችሁበት ስዩ